እግዚአብሔር ዝም ያለው አውቆ ነው። ዝም ያለው ከእግዚአብሔር መረጋጋት እንድትማሩ። በእናንተ ጉዳይ ላይ ዝም ያለው መረጋጋት የሚባለው ነገር በቤታችሁ እንድታውቁ ነው። በጉዳይ ላይ ዝም አልክ ለምትሉ ዝም ያለው አውቆ ነው። ሃማ 127 ከተማ በሙሉ አናውንስ ሲያደርግ በእያንዳንዱ አውራጃ ላይ የሞት ደብዳቤ ሲያስገባ መስቀል ሲሰራ ዝም አለ። እስኪጨርስ ነው። ሰይጣን አቅሙን እስኪጨርስ ነው ዝም ያለው። ያለውን ዕውቀት እስኪጨርስ ነው። በአንተ ላይ አይደለም ዕውቀቱን የሚጨርሰው። ዕውቀት እንደሌለው እንዲያውቅ ፈልጎ እስኪጨርስ ዝም አለ እግዚአብሔር። በማግስቱ መሰቀልን ለመርዶክዮስ አደርጋለሁ ሲል ዝም ያለው ጌታ በሌሊት መጣ። ዝም ያለው ጌታ በሌሊት ይመጣል። ዝም ብሏል ላላችሁ ጉዳይ ላይ ድንገት በሌሊት ይመጣል። ነገር ያልገባችሁ ነገር የተደበላለቀባችሁ እንዴት እየሆነ ነው ጌታ ሆይ ነገር እየሆነ ያለ አልገባ። እንዴት ይገባል? ለመርዶክዮስ እንዴት ይገባል? ለይሁዳን እንዴት ይገባል? የእግዚአብሔር አሰራር አይገባም። ሲሆን ግን ያስደንቃል። የሚያስደንቅ የእግዚአብሔር አሰራር በአንተ ላይ ካለ ዝም ይላል። ነገር ሲጨልም ዝም ይላል። በር ሲዘጋ ዝም ይላል። ጠላት አዋጅ ሲያውጅ ዝም ይላል። በእያንዳንዱ 127 ከተማ ላይ አናውንስ እያደረገ ጥሩምባ ይዞ እየነፋ እግዚአብሔር ዝም አለ። ለምን? ይሄ ጥሩምባ ደግሞ ለመርዶክዮስ እንደሚነፋበት ያውቃል። ጠላት ጥሩምባ እየነፋባችሁ ነው። የጥፋት ጥሩምባ፣ የመርገም ጥሩምባ። አትሄጂም፣ አይሳካልሽም። በዛው ጥሩምባ ስላንቺ ክብር ያወራል። በዛው ጥሩምባ በዛው ልክ መርዶክዮስን የክብርን ልብስ አልብሶ ከዚህ በኋላ ሹመት የሚገባው መርዶክዮስ እንጂ እኔ አይደለሁም እያለ 127 ከተማ በእግሩ እየሄደ ስለ መርዶክዮስ መናገር ጀመረ። ውርደታችሁን የተናገሩ መውደቃችሁን የተናገሩ ትጠፋላችሁ ብለው በብዙ መንገድ ስለእናንተ ያሰሩ በእነሱ አፍ ላይ እግዚአብሔር ተቀምጦ አዋጅን በአዋጅ የሚቀይር ክብር ያመጣል። ዝም ያለው ጠላት እስኪጨርስ ነው። ፋይሉን ያበዛባችሁ መከራ የበዛባችሁ ጉዳዩ እንዴት ነው ያላችሁ ዝም ይላል እግዚአብሔር። ነገር እስኪሰራ ዝም ይላል። ጠላት እስኪጨርስ፣ ጠላት አቅሙን እስኪጨርስ ነው እግዚአብሔር ዝም ያለው። ዝም ብለሃል ላላችሁ ነገር እንዴት ነው አልገባኝም ላላችሁ በዛው ነገር ልክ እግዚአብሔር በክብር ሊመጣ ነው። በዛው ነገር ላይ እግዚአብሔር ሊገለጥ ነው። ሃማ ሞትን ያወጀው ሃማ ስላንተ ክብር ማወጅ ይጀምራል። ስላንቺ መነሳት መናገር ይጀምራል። ስላንቺ መውጣት መናገር ይጀምራል። ለእናንተ መሰቀልን አደርጋለሁ እያለ ቀንና ሌሊት በሚያስፈራራችሁ ጠላት ላይ እግዚአብሔር የሚነሳበት ሰዓት ደረሰ። ጊዜው ደረሰ። ሰዓቱ ደረሰ። ከዚህ ሰዓትና ከዚህ ደቂቃ ጀምሮ ጠላት ሞትሽን እያወጀ ውርደትሽን እያወጀ እንደ መርዶክዮስ ዝም ብላችሁ የተቀመጣችሁ ጌታ በሌሊት ስለ እናንተ ይናገራል። በሌሊት የእናንተ ነገር ይለወጣል። በሌሊት ቤታቸው ይቀየራል። በሌሊት እይታቸው ይቀየራል። ያንቺ ጌታ የሚቀየር ጌታ አይደለም። የሚቆም ጌታ አይደለም። ትላንት ተናግሮ ዛሬ ዝም የሚል ጌታ አይደለም። ዛሬ ነግራችኋለሁ፣ ዝም ባለው ጉዳይ ላይ ጌታ አለበት። ውድቀታችሁን እያወሩ ቦታችሁን እያወሩ አትነሳም እያሉ አይሳካላትም፣ በቃ የሷ ተበላሽቷል፣ ፈርሷ አይነሳም እያሉ በእነሱ አፍ እግዚአብሔር ነገራችሁን ይጀምራል። ጌታ ዝም ያልኩት አለኝ። ዝም ያልኩት እኔ ልሰራ ስለሆነ ነው አለኝ። ጠላት አቅሙን እስኪጨርስ ነው። ተስፋ እንዳትቆርጡ። ጌታ እየመጣ ነው። ሊሰራ እየመጣ ነው። ያንቺን ነገር ውብ ሊያረግ እየመጣ ነው።